እኔ ግራ እየገባኝ ያለው ነገር በየመንገዱ ከሰው ጋር እየተጨቃጨቁ የተቸገርኩበት ነገር ቢኖር አባቶች ምን እያሰባችሁ ነው? መኪና ስትነዱ የ3 ዓመት የ2 ዓመት ልጃችሁ ጭናችሁ ላይ ቁጭ አድርጋችሁ መሪ ላይ አስቀምጣችሁ የምትነዱት ለምንድን ነው? እሺ እናንተ በችሎታችሁ ተማምናችሁ ነው እንበል። ፍሬኑ እምቢ ያለው መኪና ቢመጣ ሰው ሰራሽ እኮ ነው አይደል? መኪና ሌላ ነገር ቢገባባችሁ ሰው ቢገባ ድንገት አድናለሁ ብሎ መኪናውን ባላንስ በመታሳጣው ሰዓት እጅግ ላይ ያለው ልጅ ቢሞትስ? አረ ተው ልጅ እንዴት እንደምናሳድግ ነው ወቅ ያውን አቀበጥናቸው ነው የሚባለው? ፍቅራችንን ገለጽን ነው ተንከባከብናቸው ነው ወይስ ምንድነው የሚባለው? እጅግ በጣም ግራ እየገባኝ ነው። እኔ አይኔ ያየውን ነገር ከመናገር ወደ ኋላ አልልም። በየመንገዱ ከአባቶች ጋር እየተጣላው ነው። እነሱም ይሰርቡኛል፣ አንዳንድ ጊዜ እኔም ልሳደብ እችላለሁ። እባካችሁ ነው ግን ይሄን ነገር አስተውሉት። ሹፌር አባቶች እባካችሁ በቃ መሪ ላይ ልጅ እንዴት አስቀምጠን እንነዳለን? በጣም ቢግ ሼም በቃ ከኛ አይጠበቅም እንዴ! ለህፃን ልጅ መሪ ላይ አስቀምጦ መንዳት ምንድነው? ሰው ሰራሽ ነገር እኮ ነው ያዝነው። እዚህ ጋር ራሳችን እንደፈለገን ባላንስ የምናደርገው ነገር አይደለም። ፍሬንም ቢብለን ምን ላይ ነው ሄደን የምናቆመው? ልጆቹ እንዴት ነው እየሆኑብን የሚሄዱት? ከዛ ደግሞ እምቢ አለችኝ ይላሉ። አረ እባካችሁን አባቶች እባካችሁ ለዛሬ በቃ